ምን ብለናል? የተለያየ ስራ ነበራቸው። በተለያየ ስራ መስክ ይኖሩ ነበረ። ለአገልግሎት መረጣቸው። እግዚአብሔር መምረጥ ይችላል። የሚያሰሩትን ይመርጣል፣ የሚመጸውቱን ይመርጣል፣ ገንዘብ የሚሰጡትን ይመርጣል። እግዚአብሔር ቅኖችን ያውቃል፣ ደጋጎችን ያውቃል። እግዚአብሔር ይመርጣልና ቅዱሳን ሐዋርያትን ከተለያየ የሥራ መስክ ለአገልግሎት ጠራቸው። አንዱ በሕክምና ስራ ይኖር ነበረ፣ አንዱ አሳ በማጥመድ ይኖር ነበረ፣ አንዱ በእርሻ ስራ ይኖር ነበረ። እግዚአብሔር ከየትኛው በትምህርት አይመርጥም፣ በቅንነት በሀብት አይመርጥም፣ በቅንነት ነው የሚመርጥ። ለሁላችንም የቀናውን ልብ ለሁላችንም ይስጠን። ቀና ልቡን አይኖረን የእግዚአብሔር ልጆች። እግዚአብሔር ከየትኛው ሰው ነው መማር አለመማር ማግኘት ማጣት በሰው ብቻ ነው እንጂ የሚነገረው በሰው ብቻ ነው እንጂ እግዚአብሔር መስፈርቱ አይደለም ለሱ። ሰጭም እሱ ነው። እግዚአብሔር ያብዕን ወያነኪ፣ ሰጭ እሱ ነው፣ ነሽ እሱ ነው። ይሰጣል፣ እንደገና ያከብራል፣ እንደገና ባለጸጋ ያደርጋል፣ እንደገና ደግሞ ያዋርዳል። ምን ያደርጋል? ምን ያደርጋል? እነ ሳኦልን አዋርዶ ነው በ5 ዓመት ዳዊትን ለ40 ዓመት ያነገሰ። ዳዊትን ሳኦል ትክክለኛ ሰው ስላልሆነ ለሕዝቡ የማይጨነቅ ለመንጋዎች የማይጨነቅ ለሚራበው የማይጨነቅ ለሚሞተው የማይጨነቅ ነበረ። በ5 ዓመቱ ሳኦልን አስወግዶ ዳዊትን ግን መርጦ ለ40 ዓመት እንዲገዛ አደረገው። ክብርና ምስጋና ለሱ ይሁን። ለምን ስትሉ የተሰበረ ልብ ነው እግዚአብሔር የሚፈልገው፣ ቅን ልቦና ነው የሚፈልገው። ስለዚህ ዳዊት ግን ምን ይል ነበረ? ሁሉ አለኝ ጉልበት አለኝ ሳይል ምን ይል ነበረ? አቤቱ ንጹሕ ልብ ፍጠርልኝ። ምን ፍጠርልኝ? ንጹሕ ልብ ፍጠርልኝ። ልብማ በመጀመሪያ ለሁላችንም ይብዛም ይነስም ተፈጥሮልን ነበር እኮ። ጤነኛም ይሁን የታመመ ልብ ተፈጥሮናል እኮ። ንጹሕ የሆነ ቅን የሚያስብ ለሰው የሚኖር